በአማራ ክልል ተፈጥሮ በቆየው የጸጥታ አለመረጋጋት በምዕራብ ጎጃም ዞን ባለፉት 2 ዓመታት የመማር ማስተማር ሂደቱ በአብላጫው አካባቢ ተቋርጦ ቆይቷል። ይሁንና ማህበረሰቡን ያሳተፈ ተደጋጋሚ ውይይት በመደረጉና አንጻራዊ የጸጥታ መረጋጋት በመፈጠሩ በዚህኛው ዓመት የመማር ማስተማር ሂደቱ ዳግም ተጀምሯል። በዚህም በተረጋጋ ሁኔታ ትምህርታቸውን እየተከታተሉ መሆኑን በፍኖተ ሰላም ከተማ የሚገኙ ተማሪዎች አንስተዋል። ዘንድሮ ያው የተሻለ የትምህርት አሰጣጥ አለ። ያው ምክንያቱም ዘንድሮ ቀደም ብለን የጀመረበት ሰዓት ካምነው በተሻለ ዘንድሮ ቀደም ብለን ጀምረናል። ዘንድሮ ያው ቀደም ብለን ስለጀመረ ቱቶሪያል እየተጠራን ያምነውን አዳፕት እያደረግን ወይም እያደስና እስካሁን ባለው ትምህርት አሪፍ ነው እየወሰድን ያለን። ያ ማለት ተማሪውም ተመምራኑ በተረጋጋ ሁኔታ ነው ሁላችንም እየተማርን ያለው፣ መምህራንም እያስተማሩ ያለው፣ እኛም ተማሪዎችም እየተማርን ያለው በተረጋጋ ሁኔታ ነው። መምህር ጉድለት ምናምን ነበር መጀመሪያ እንደጀመርን አካባቢ። አሁን ሁሉም ነገር እየተስተካከለ ነው እና አሪፍ ነው። አሁን ላይ ለፈተናው ያለው ነገር መምህሮችም የሚነግሩን ዝግጅታችንም ያው 12ኛ ክፍል እንደሆነ እንደመሆናችን አንፃር አሁን ላይ አሪፍ ነው እየሄደ ያለው። ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ምክንያቱም አምና ላይ ይፈተናሉ ብሎ የሚያስብ አብዛኛው የለም ነበር። እንደዛም ሆኖ ዘንድሮ ላይ በቃ የተሻለ መምህሮችም ተዘጋጅተውበት ነው የሚመጡ ምናምን የመምህር እጥረት የለም። በከተማዋ በሚገኙ ትምህርት ቤቶች አስቀድሞ የምዝገባ ሂደቱ በመጠናቀቁ ከፍተኛ ቁጥር ያላቸው ተማሪዎች ትምህርታቸውን ለመከታተል ወደ ትምህርት ቤት መምጣታቸውን የከተማዋ ትምህርት ጽሕፈት ቤት አንስቷል። አሁን ላይም በመምህራኖቻቸው ከፍተኛ እገዛ እየተደረገላቸው ይገኛል። ምዝገባ አካሄደን ዳይዋን ክላስ 1 ስናደርግ እውነት ለመናገር ካሁን በፊት መጥቶ የማይታወቅ ተማሪ ማለት በቁጥሩ በጣም ብዙ የሆነ በመደበኛው ሰዓት ራሱ ያልመጣና አሁን ላይ ግን ዳይዋን ክላስ 1 ስንጀምር በጣም የትምህርት ፍላጎቱ ከፍተኛ እንደነበር ተማሪዎቻችንን ማየት ችለናልና በጣም በርካታ ተማሪዎችን አግኝተን መደበኛ መማር ማስተማሩን በጊዜው በወቅቱ መስከረም 5 የጀመርንበት ሁኔታ ነውና ያለው ይሄ በጣም ደስ የሚል ከዚህ ጋር ተያይዞ በተለይ መምህራንም በተመሳሳይ በወቅቱ ወደ መማር ማስተማሩን ለማስኬድ ቶሎ የገቡበትና ስራውን ቶሎ በጣም በፍቅር በተሻለ መንገድ መማር ማስተማሩን ያሳለጡ ያሉበት ሁኔታ ነው ያለው። በተለይም ሀገር አቀፍና ክልል አቀፍ ፈተናዎችን የሚወስዱ ተማሪዎችን በበቂ ሁኔታ ለማዘጋጀት ትኩረት ስለመደረጉም ነው የተነሳው። 8ኛ ክፍል 6ኛ ክፍልና 12ኛ ክፍል ተማሪዎችን እገዛ ከማድረግ አኳያ ስራዎች የተጀመሩበት እንደ አጠቃላይ ተማሪዎችን እንደ ትምህርት አቀባበላቸው ታይቶ ቲቶር የተጀመረበት ስራ ሁሉ በአሁኑ ሰዓት እያካሄድን ነው። ቀደም አንዳንድ እርሳነ መምህራን ሲገልጹላቸው እንደነበረው በተለይ አሁን ቴስት ሁሉ ለመጀመር ቅድመ ሁኔታዎች ያመቻቹበት ሁኔታ ነው ያለውና በዚህ ዓመት በጣም ደስ በሚል በተለየ ሁኔታ መማር ማስተማሩ የተጀመረበት መንገድ ነው ያለው ማለት ነው። ባለፉት 2 ዓመታት በዞኑ የነበረው የጸጥታ አለመረጋጋት ከፍተኛ ጉዳት በመማር ማስተማር ሂደቱ ላይ አስከትሏል የሚሉት የምዕራብ ጎጃም ዞን ትምህርት መምሪያ ኃላፊ የስጋት ደሴ ናቸው። በመሆኑም በተያዘው ዓመት መመዝገብ ከነበረባቸው ተማሪዎች ሰፊውን ቁጥር የሚይዘው አሁንም ወደ ትምህርት ገበታው አልተመለሰም ይላሉ። በ2018 መመዝገብ የነበረበት ከ339 ሺህ በላይ ተማሪ አለ። ይሄ መመዝገብ አለበት ነው ቀሪ። አብዛኛው ተቋማት ወድመውብናል። በተቋማችን ውስጥ ካለው 589 ኦልሞስት ዳሜጅ ነው። ምዝገባ ያካሄድንባቸው 98 ተቋማት ናቸው። እነዚህ 98 ተቋማትም ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት ነው። ወደ 26ቱ ቅድመ አንደኛ ነው፣ 18ቱ ሁለተኛ ደረጃ ነው። ሌሎቹ የመጀመሪያ ደረጃ ትምህርት ቤቶች ናቸው ትምህርት የጀመሩት። ስለዚህ 491 ተቋማት ስቲል ነው አገልግሎት አይሰጥም። ይህንን በመሆኑ በዞናችን ውስጥ ያለው ከ12000 በላይ መምህርና የትምህርት አመራር ወደ ስራ ገበታው መግባት አልቻለም። አገልግሎት ያቋረጡ ትምህርት ቤቶችን ወደ መደበኛ አገልግሎታቸው በመመለስና ተማሪዎችንም ወደ ትምህርት ገበታቸው ለማምጣት በየደረጃው ተከታታይ ውይይቶች እየተደረጉ መሆኑን ጠቁመዋል። በዚህም ከጊዜ ወደ ጊዜ መሻሻሎች እየተፈጠሩ ስለመሆኑም ነው ያነሱት። ትምህርት ሴኩላር ነው። የማንንም ፖለቲካ የማንንም ሃይማኖት ቢያዝ ያደርግ how to sustain generation ትውልድ እንዴት እናስቀጥል የሚል ስራ ስለሆነ እዚህ ላይ በትኩረት አለብን ብለን እናስባለን። ስለዚህ ከተማሪ ምዝገባ ጎን ለጎን ሁለተኛው ተቋማትን መጠገን ነው ብያለሁ። እንግዲህ በተቋማት ጥገና ላይ ያስገባናቸው አካል ማህበረሰቡ አለ፣ ዓለም አለ፣ መንግስታዊ ያልሆነ ድርጅት አለ፣ መንግስት ራሱ እንዳካል
ሆኖም ይህንን ተግባር እንዲሰራ አንድ በትኩረት እንሰራለን ብለን አስቀምጠናል። ሶስተኛው የኛን መዋቅር እንግዲህ የትምህርት ጽህፈት ቤት ኦልሞስት ማኔጅመንቱ ጽህፈት ቤት ኃላፊና ምክትል ኃላፊዎች ፕላስ የእያንዳንዱ ሂደት መሪዎች መጥተዋል። የሁለተኛ ደረጃ ትምህርት ቤት ርዕሳነ መምህራንና ሱፐርቫይዘሮች መጥተዋል። የወመ ተወካዮች መጥተዋል። ወደ ትምህርት ገበታቸው የተመለሱትን በበቂ ሁኔታ በማዘጋጀት በፈተናዎቻቸው የተሻለ ውጤት እንዲያመጡም ትኩረት ተሰጥቷል።